የእግዚአብሔር ሰላምታ ይብዛላችሁ። ተኝቶ በዛው ከመቅረት፣ ተቀምጠው ከዛው ከመቅረት፣ ወጥተው በዛው ከመቅረት እግዚአብሔር ጠብቃችሁ እንኳን ለዛሬ ቀን በሰላም አደረሳችሁ። ውድ የቻናሌ ተከታታዮች ዛሬ የጊታር ትምህርት ለጀማሪዎች አንድ ብዬ ለመጀመር መጥቻለሁ። የጊታር ትምህርት በአንድ ወር ውስጥ ይወቁ። የጊታር ትምህርት በአንድ ወር ውስጥ ለማወቅ መጀመሪያ ቲዎሪውን በደንብ ማወቅ አለባቸው። ስታንዳርድ ቅኝቱን ማወቅ፣ ክሮማቲካል ሜጀር ስኬል ማወቅ፣ ዲያቶኒክ ሜጀር ስኬል ማወቅ፣ ፔንታቶኒክ ሜጀር ስኬል ማወቅ አለባቸው። ስታንዳርድ ቅኝቱ ከታች ወደ ላይ ይቆጠራል። ይሄ አኮስቲክ ጊታር ይባላል። በኤሌክትሪክ ይሰራል፣ ያለ ኤሌክትሪክ ይሰራል። ይሄ እዚህ አካባቢ ብሪጅ ይባላል። ይሄኛው ቦክስ ይባላል። ይሄ የጊታር አንገት ነው። ይሄ መቃኛ ነው። 6 ክር አለው። ክሩም በብሪጅ ላይ ታስሮ አንገቱን አልፎ መቃኛ ላይ ይታሰራል። ይሄኛው ኔክ ይባላል። የጊታር አንገት ነው። እዚህ ውስጥ የሚገኘው ፍሬት ይባላል። አንደኛ ፍሬት፣ ሁለተኛ ፍሬት፣ ሶስተኛ ፍሬት፣ አራተኛ ፍሬት፣ አምስተኛ ፍሬት፣ ስድስተኛ ፍሬት፣ ሰባተኛ ፍሬት፣ ስምንተኛ ፍሬት፣ ዘጠነኛ ፍሬት፣ አስረኛ ፍሬት፣ 11ኛ ፍሬት፣ 12ኛ ፍሬት ተብሎ ይቆጠራል። በዚህ ውስጥ ያለው ስኬል ማወቅ ነው። አንደኛ ክር ኦፕኑ ኢ፣ አንደኛ ፍሬት ላይ ሲያዝ ኤፍ፣ ሁለተኛ ፍሬት ኤፍ ሻርፕ፣ ሶስተኛ ጂ፣ አራተኛ ጂ ሻርፕ፣ አምስተኛ ኤ፣ ስድስተኛ ኤ ሻርፕ፣ ሰባተኛ ቢ፣ ስምንተኛ ሲ፣ ዘጠነኛ ሲ ሻርፕ፣ 10ኛ ዲ፣ 11ኛ ዲ ሻርፕ፣ 12ኛ ኢ። ሁለተኛ ክር ኦፕኑ፣ ሁለተኛ ክር ኦፕኑ ቢ፣ አንደኛ ፍሬት ላይ ሲያዝ ሲ፣ ሁለተኛ ፍሬት ላይ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ 12ኛ ቢ። ሶስተኛ ስትሪንግ፣ ሶስተኛ ክር ኦፕኑ ጂ፣ አንደኛ ፍሬት ላይ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ 12ኛ። አራተኛ ክር ኦፕኑ ዲ፣ አንደኛ ፍሬት ላይ ሲያዝ ዲ ሻርፕ፣ ሁለተኛ ፍሬት ላይ ኢ፣ ሶስተኛ ፍሬት ኤፍ፣ አራተኛ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ፣ ኤ ሻርፕ፣ ቢ፣ ሲ፣ ሲ ሻርፕ ብሎ ዲ 12ኛ። አምስተኛ ክር ኦፕኑ ኤ፣ አንደኛ ፍሬት ላይ ሲያዝ ኤ ሻርፕ፣ ሁለተኛ ፍሬት ቢ፣ ሶስተኛ ፍሬት ሲ፣ አራተኛ ፍሬት ሲ ሻርፕ፣ ዲ፣ ዲ ሻርፕ፣ ኢ፣ ኤፍ፣ ኤፍ ሻርፕ፣ ጂ፣ ጂ ሻርፕ፣ ኤ። የላይኛው 6ኛ ክር ኦፕኑ ኢ፣ አንደኛ ፍሬት ላይ ሲያዝ ኤፍ፣ ሁለተኛ ፍሬት ኤፍ ሻርፕ፣
ሶስተኛ ጂ፣ አራተኛ ጂ ሻርፕ፣ ኤ ሻርፕ፣ ቢ፣ ሲ ሻርፕ፣ ዲ ሻርፕ፣ 12ኛ ኢ። እና እዚህ ውስጥ ያሉ ስኬሎችን ማወቅ አስፈላጊ ነው። ቀጥሎ የምናየው ክሮማቲካል ስኬል እናያለን።